አምላክ ሆይ ይህንን መጠጥ ባርክልን። አቶ ዮሴፍ ያዙ። አመሰግናለሁ ብፁዕነቱ። ያዙ እናንተም። አመሰግናለሁ ብፁዕነቱ። ሻዩን ቶሎ አድርስልን። እሺ ብፁዕነቱ። ይባርኩልን። የጋዙ ሲሊንደር ባዶ መሆኑን ረስቼዋለሁ። ኤልያስ እባክህ ሌላ ሲሊንደር አምጣልኝ። ብፁዕነታቸው እየጠበቁኝ ነው። የቅዱሳንን ምልጃ ተማምኖ ለተማጸነ ለሁሉም ተአምር ይደረግለታል። እንዲህ ያሉትን እግዚአብሔር ይባርካቸው። ብፁዕነቱ እስኪ እንገሩን፣ ሰማዕቱ ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ በዚህ ዘመንም ታምራት ያደርጋሉ? ዮሴፍ እንዲህ ያለ ጥያቄ መጠየቅ መብት አለ። ምክንያቱም ሁሉም በዓይኑ ካላየ አምንምና ነው። አዎን ብዙ ተአምራት እየተፈጸመ ነው። እንደዛ እንኳን ማለት ያልነበረም። ነገር ግን ብፁዕነቱ እንደሚያውቁት እዚህ ያሉት ምዕመናን ሁሉ የዋሆች ናቸው። እናም ብዙ ያወራሉ። እነዚህ የዋሃን ምዕመናን የተባረኩ ናቸው። የዋህነታቸው ቅንና ንጹሕ መሆናቸውን ያሳያል። ቅዱስ መጽሐፍ በማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ እንደ እባብ ልባሞች እንደ ርግብ የዋሃዎች ሁኑ ይላል። እንዲሁም በመዝሙረ ዳዊት መዝሙር 116 ቁጥር 6 እንዲህ የሚል አለ፣ ጌታ የተናቁትን አይተዋቸውም። ብፁዕነቱ ወደዚህ ከመጡበት ጊዜ ጀምሮ መንፈሳዊ አገልግሎት እየሰፋ መጥቷል። ጌታ ይራዳዎት። ብፁዕነቱ ሕፃኑ ቂርቆስ ባለሎት የተባለው ለምንድን ነው? ቢዛይንታይን አገር ልጆች የጆሮ ጉትቻ ያደርጉ ነበር። ከእኩዮቻቸው ጋር ሲጫወት የጆሮ ሎቲውን አይተው ባለሎቲው እያሉ ይቀልዱና ይጫወቱ ነበር። አሃ ይህ በታህታ በሳህል ታህታ የምጠራበት ቅጽል ስሙ ነዋ። ትክክል ነህ ዮሴፍ። ለነበረን መልካም ጊዜ አመሰግናለሁ ብፁዕነቱ። እንሄድ ዘንድ ይፈቀዱልን። ቆዩ፣ ሻይ ትጠጣላችሁ። እርሶ ካሉ እንቆያለን። እንዲያው ብፁዕነቱ ስለ ቅዱስ ቂርቆስና ስለ ፈጸማቸው ታምራት ይነግሩን ዘንድ መልካም አጋጣሚ ነው። የቅዱስ ቂርቆስና የእናቱ ኢየሉጣ ገቢረ ተአምራት አሁን ድረስ በቤተ ክርስቲያናችን በመፈጸም ላይ ይገኛል። ቶሎ በሉ እንጂ። እሺ። እሳት! ቅዱስ ቂርቆስ እርዳ! ባለሎቴ ቅዱስ ቂርቆስ ተራዳ! ቅዱስ ቂርቆስ እርዳን እባክህ! እሺ ሰተኛል ልበል? አሁን አባታችን ድረሱልን! ማር ቤቱ በሳት ተያይዟል። ጌታዬ ሆይ እርዳን። አምላካችንና ፈጣሪያችን ኢየሱስ ክርስቶስ ሆይ ስለ ቅዱስ ቂርቆስና እናቱ ኢየሉጣ ብለህ አድነን። ቤትህን አንተ ጠብቅ፣ የቂርቆስና የኢየሉጣንም ጭምር። ቅዱስ ቂርቆስ ሆይ በረከት ይደረግልን። ጌታ ሆይ ይህን ቃጠሎ ካንተ በቀር የሚያጠፋ የለም። ባርከን። በሰማዕቱ ቅዱስ ቂርቆስና በእናቱ ቅድስት ኢየሉጣ ጸሎት እንማጸናሃለን። በእግዚአብሔር ስም ይህ እሳት ይጥፋ። የእግዚአብሔር ድምፅ የእሳትን ላንቃ ያቀዘቅዛል። 3 ደቂቅን ከሚነድ እሳት ያዳንካቸው እግዚአብሔር ሆይ እኛንም ተራዳን። አሜን። እግዚአብሔር ይመስገን ምንም ነገር አልተቃጠለም። ቅዱስ ቂርቆስ ያደረገልንን አየህ? ቅዱስ ቂርቆስ ወይ ባርከን! ቅዱስ ቂርቆስ ወይ ባርከን! አባታችን ምንም የተቃጠለ ነገር የለም አለ እንዴ? አረ ምንም የለም፣ ሁሉም እንደነበረ ነው። የበሩ እጀታ ብረት ከመቅለጡ በስተቀር ማር ቤቱ ምንም አልሆነም። የእግዚአብሔር ቃል የእሳትን ላንቃ ያቀሰቅሳል። የእግዚአብሔር ቃል ዓለምን ያናውጻል። ጌታ ሆይ ክብር ምስጋና ይገባሃል። ልጆችህን ሁሌ የማትረሳ በቅዱሳንህም ሁሌ የተባረክ ነህ።